አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። አቶ አምነን በስተመጨረሻም እንግዲህ ማን እንደዚህ እንደሚያደርግና እንዲሁም ደግሞ ህይወቱን ብጥብጥ ሊያደርገው የቻለውን ሰው እንግዲህ በባለፈው ፓርት እንዳወቀና እንዲሁም ደግሞ አሁን ላይ ማለት ነው እሷን እያፈላለገ ሰይፈንን እየፈለጋት ይገኛል ማለት ነው። እዚሁ ከጎኔ ቁጭ ብላ ነው እንደዚህ ስትጫወትብኝ የነበረችው በማለት እንግዲህ እጅግ በጣም በመናደድ በመበሳጨት አግኝቼ ግንባሯን ብዬ ነው የምደፋት በማለት እንግዲህ እየፈለጋት ነበረ ማለት ነው። ግን ደግሞ ሊያገኛት አልቻለም። ያው ሁሉን ነገር ራሱ ምስጣፋ ስለሰማ አስቀድሞ ማለት ነው ደውሎላት ነበረ ማለት ነው። የግድ መውጣት አለብሽ ተሎ ብለሽ ሁሉን ነገር አሁን ላይ አቶ አምናን አውቋል በማለት አሁን ልቤ ነግሮኛል፣ በጣም ፈርቼ ነበረ በማለት እንግዲህ በቃ ውስጥሽ ነግሮሻል ማለት ነው። ስለዚህ እንደምንም አድርገሽ አሁን ላይ መውጣት አለብሽ። እጅግ በጣም ነው የተናደደው የተበሳጨው። ስለዚህ ትክክለኛውን ነገር እሱ አውቋል፣ በስልክ ሲያወራ ሰምቸዋለሁ። ስለዚህ እንደምንም ብለሽ ከዚህ ቤት መውጣት አለብሽ አፍጥኙ በማለት እንግዲህ ምስጣፋ አውርቷታል ማለት ነው። እሷም እጅግ በጣም ነበር የተደነባበረችው። ምክንያቱም ግዴታ ከዛ ቤት መውጣት አለባት። ካልወጣች ደግሞ አቶ አምናን ምን ሊያደርጋት እንደሚችል ያው እንግዲህ እየታወቀ ነው ማለት ነው። እና ሽጉጡን በመያዝ ነበር ቀጥታ ወደ ክላሷ ነበር ሄደው፣ ግን ደግሞ ክላሷ ውስጥ አላገኛትም። ምክንያቱም ከቁም ሳጥን ውስጥ ገብታ ተደብቃ ነበረ። ልክ ገብቶ ሲያጣት ተመልሶ በወጣበት ሰዓት ነበረ እሷም ትንሽ ልብስ በመያዝ እንዲሁም ደግሞ በጓሮ በኩል እያመለጠችው ማለት ነው። እና አሁን ስፈልጋት አላገኘዋትም በማለት እጅግ በጣም ሲበሳጭ የነበረው እንግዲህ ያው አምነን ማለት ነው። በመጨረሻው ምስጣፋን አወርቶታል ማለት ነው። ምስጣፋን የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እንዴት አላቅም፣ ካጠገቤ ከጎኔ አብረን እየበላን እየጠጣን እንዴት እንደዚ አይነት ነገሮችን ልትሰራኝ ትችላለች? እንዴት እንደዚያ አደረገችኝ? በእርግጠኝነት አንተም አብራ ሰርተ ሊሆን ይችላል። ስለዚህ እያንዳንዱን ነገር እውነቱን እንድትነግረኝ እፈልጋለሁ ምስጣፋ በማለት እንግዲህ አቶ አምነን ተናግሮ ነበረ ማለት ነው። ግን ደግሞ ምስጣፋ በፍጹም እኔ እሷን ምንም አይነት ነገር አላቅም፣ በእርግጥ ልጅቷ በፊት በጣም ክፉና አረመኔ ነበረች በማለት ግን ደግሞ ከጊዜ በኋላ በጣም እንደተቀየረች አውቃለሁኝ። ተቀይራም እዚህ ቤትም ደግሞ ለሚስትነት ምርጫ እንደመጣች ነው የማውቀው በማለት እንግዲህ ነግሮታል ማለት ነው። እና እሱ ምንም ነገር እንደማያውቅ ወይንም ደግሞ ከእሷ ጋር በምንም አይነት መልኩ ምንም አይነት ስራ እንደማይሰራ ነው የተናገረው ማለት ነው። በቃ እንደዚህ ከሆነ በጣም ጥሩ ነው በማለት እንግዲህ አቶ አምነንም ቀስ ያለበትና ረጋ ያለበት ምክንያትም አለው። ምክንያቱም አሁን ላይ ራሷን የምናገኝበት አንድና አንድ አማራጭ ራሱ ምስጣፋን መቅረብ ነው። ምክንያቱም ከምስጣፋ ጋር የምትገናኝና እንዲሁም ደግሞ በስልክ የምታወራ ከሆነ በቀላሉ እጄ ላስገባት እችላለሁ። ስለዚህ በምንም አይነት መልኩ እሱን ማስቀየም የለብኝም ባለው መሰረት ማለት ነው። አሁን ላይ እንግዲህ ያው አቶ አምነን የሄደበት እርቀት ማለት ነው ያው ራሱ ምስጣፋ ባይነቃም ግን ደግሞ ማለት ነው ያለውን ነገር እንትን እያለ ነው የተጠራጠረ ነው ማለት ነው። መመለስ ያለበትን ወይንም ደግሞ መናገር ያለበትን ነገር ተናግሯል። ስለዚህ አሁን ላይም ምስጣፋ ከዛ ቤት ሆኖ በእርግጠኝነት ብዙ ነገሮችን ማለት ነው የራሷን የሰይፈንን ፍላጎት ያሟላላታል። ምክንያቱም እሱም ማለት ነው ከእሷ ጋር አብሮ ስለሚሰራ፣ ስለዚህ ምስጣፋ ከዛ ቤት ይቀመጣል። እሷም ደግሞ የምትፈልገውን ነገር ታዘዋለች። እያንዳንዱን ነገር ደግሞ ያደርጋል ማለት ነው። በነገራችን ላይ በጣም እንደምትወደው እንደምታፈቅረው ይብን ነግረዋለች ማለት ነው። እንዴት እንደዚህ ይሆናል? አንቺ እኮ እንደ እህቴ ነው የማይሽ፣ ስለምንድን ፍቅር ነው የምትናገሪው? በማለት እኔ በጣም ወዳለሁ አፈቅራለሁ በማለት ከዚህ በፊት እንግዲህ በባለፈው ፓርት ላይ ተናግራለች ማለት ነው። ስለዚህ ያው እሱ እንደ እህቱ ቢያያትም በእርግጠኝነት ከጊዜ በኋላ ሊወዳትም ሊያፈቅራትም ይችላል ነው ብዬ የማስበው ማለት ነው። እና ከዚህ
ከዚህ ቤት እሷ መውጣቷ ለእሷ ደህንነት እጅጉን በጣም ጥሩ ነው። ግን ደግሞ የእሷን ሁኔታና የእሷን ፍላጎት የእሷን እቅድ ደግሞ በእርግጠኝነት ራሱ ሙስጣፋ ያሳካላታል ከቤት ስላልወጣ ብዬ ነው የማስበው። ምክንያቱም አቶ አምነን ካልነቃበትና እንዲሁም ደግሞ ስልክ ሲያወራ በተለያዩ ነገሮች ካልተያዘ በስተቀር በእርግጠኝነት በሰፊን ቦታ ማለት ነው ራሱ ሙስጣፋ ይሰራል ማለት ነው። ሲቀጥል አሁን ላይ ማለት ነው ጀሪ እውነቱን አውቃለች። ምክንያቱም አሁን ላይ ያው ሰይፈን ወደዚህ ቤት የገባችው እኛን ለማጥፋት እኛን ለመግደል እያንዳንዱን ነገር እስከ ዛሬ ስታደርግብኝ ህይወቴን ስታጨልመው የነበረችው እሷ ነች በማለት እንግዲህ ለሚስትነት ምርጫ ሳይሆን እሷ ለመበቀል ነው ሆን ብላ ወደዚህ ቤት የገባችው በማለት እንግዲህ ለጀሪ ይነግራታል ማለት ነው። ጀሪም እጅግ በጣም ነበር የደነገጠችው። እንዴት እንደዚህ ታደርጋለች በማለት እጅግ በጣም ስትናገር ነበር። ሲቀጥል ደግሞ አላገኘዋትም እንጂ ባገኛት እደፋት ነበረ፣ እንደዚህ ህይወቴን ምስቅልቅል ያደረገችው እሷ ነች በማለት ሲፎክር ነበረ ማለት ነው። እንግዲህ ጀሪም በስተመጨረሻም እንግዲህ ስለ ራሷ እያሰበች ስትንቀጠቀጥ ነበር። ምክንያቱም ምን ብላ ከዚያ ቤት እንደገባችና እንዴት እንደሆነ ራሷን ስለምታውቀው ማለት ነው። ያ ማለት እንግዲህ አቶ አምነንን ወደው አፍቅረው ሳይሆን ያው የእሱን ገንዘብ ስለፈለገች በቁጥጥሩ ስር ለማዋል በቁጥጥሯ ስር ማለት ነው ለማዋል ስለፈለገች ነው የሆነ ነገር የምታደርገው ማለት ነው። እና እንደዛ ብላ እንግዲህ ዋሽታ ስለገባች ደግሞ እሷም ከጊዜ በኋላ ተባራሪ ነው የምትሆነው። በነገራችን ላይ ያው ሙስጣፋንም ተናግረው ነበረ ማለት ነው። ቀስ በቀስ እዚህ ቤት ሁሉም ሰው ይወጣል እያለች እንግዲህ እኔ ብቻ ነኝ የምቀረው እንጂ እያንዳንዱ ሁሉም ሰው ጥርግ ብሎ ይሄዳል እያለች እንዲሁም ስትናገር ነበር ሙስጣፋ። ኧረ እባክሽ አንቺ ነሽ እንደ የማትወጪው በማለት አዎ እኔማ አልወጣም እኔ እቀራለሁ፣ ግን ደግሞ አንተም ትወጣለች። ደግሞ እንደምትወጣና እንደምትሄድ እኮ ሰምቻለሁ። በነገራችን ላይ ለመሄድ ራሱ በማሰበ እኔ በጣም ደስተኛ ነኝ። ምክንያቱም አንተ ከሄድክ እኔ እዚህ ሰላሜን አገኛለሁ እያለች እንግዲህ ለራሱ ለሙስጣፋ ስትናገር ነበረ ማለት ነው። አይ እኔ አልሄድም በባለፈው ራሷ ሰይፈን ነች እንጂ ያለችው የኔ ፍላጎት አይደለም። ስለዚህ ከዚህ ቤት እቆያለሁ ለትንሽ ጊዜ ቢሆንም በማለት እንግዲህ ተናግሯል። እጅግ በጣም ነበር የተናደደችው እሷም ማለት ነው። ምክንያቱም ሙስጣፋ እንዲሄድ ትፈልጋለች ማለት ነው። ሲቀጥል ደግሞ ብሌንንም እዚህ ቤት ለማስወጣት እቅድ ይዛለች። እንዲሁም ደግሞ አቶ አምነን ምግብ ሊሰራላት በሄደ ሰዓት እንግዲህ ለብሌን ማለት ነው ያልሆኑ ቃላቶችን ነበረ ጀሪ የተናገረቻት። ምክንያቱም አቶ አምነን የኔ ባል ነው፣ ስለዚህ እሱን ለምንድን ነው ምስጢረኛ ምናምን እያልሽ የምትጠሪው? ከባሌ ጋር ያለሽን ነገር ማቆም አለብሽ። አንቺ ሲጀምር ከዚህ በኋላ ደህና ነሽ፣ ተሽሎሻል፣ ከዚህ ቤት እንድትወጭ እፈልጋለሁ በማለት ብዙ ቃላቶችን ተናግራ ነበረ። እንዲሁም አቶ አምነን ሲመጣ ማለት ነው ብሌን ለምንድን ነው የዋሸከኝ በማለት ሁሉን ነገር ትነግረዋለች። ሲቀጥል ደግሞ አቶ አምነን እያንዳንዱን ነገር አንቺ አሁን ስለረሳሽ ነው እንጂ እኔ እሷ የወረቀት ሚስቴ ነች እንጂ ልቤ አይፈልጋትም። ምክንያቱም እንግዲህ የሚወደው እሷን ስለሆነ ማለት ነው ያለውን ነገር በግልጽ አስረድቷታል። ስለዚህ የባክሽን ብሌን እንደዚህ አታስቢ፣ ሲቀጥል ደግሞ ከዚህ ቤት አንቺ አትወጭም በማለት እንግዲህ ነግሯታል ማለት ነው። ሌላው እንግዲህ ከአቶ አምነን ጋር ድርጅት ጋር ካለው ጉዳይ ጋር ማለት ነው ያው እንግዲህ ከድርጅቱ እፈልጋለሁ ያለችው እንግዲህ በባለፈው ሁላቸውንም ማለት ነው በአንዴ እንግዲህ ትርምስምሳቸውን ያወጣችው ግለሰብ ቀጥታ ለመደራደር ፍላጎት አላት ማለት ነው። በድርድር ነገሮችን ለመፍታት ፍላጎት አላት እና የአቶ አምነን ጓደኛም እንግዲህ እያነከሰ መጥቷል። እንዲሁም ደግሞ እናት ዛሃራ እንደዚህ ያደረገች ሴት ነች እንዴ በማለት እንግዲህ እንትን ስትል ነበር። አረ ሴት አይደለም ወንድ ነው እንደዚህ ያደረገኝ እያለ እንግዲህ እሱም ሲናገር ነበረ ማለት ነው። እና አሁን ላይ ማለት ነው የአቶ አምነን ጓደኛ የሆነው ብንደራደራት ይሻላል፣ ካለዚያ ግን ድርጅቱ ራሱ አደጋ ላይ ነው የሚደርሰው በማለት እሺ በቃ እንደራደራት በማለት እሷም ትደውላለች፣ ወደ ቤት ትመጣለች ማለት ነው። ከአቶ አምነን ጋር ታወራለች። ከአቶ አምነን ጋር በምታወራበት ሰዓት ላይ ያው ጓደኛው መጥቷል። እንግዲህ ጓደኛው በጣም ብልጭ ብሎበታል። ምክንያቱም እንዴት እንዳደረገችው ያን ነገር ሁሉ እንዴት እንዳደረሰችበት ጥቃቱን ምናምን እያስታወሰ ነበር። ስለዚህ ምን ሊያመጣ ይችላል የሚለው ነገር እጅጉን በጣም አሳሳቢ ነው። ምክንያቱም በመጣችበት ስለ ድርጅቱ ጉዳይ ላይ ይስማሙ ይችላሉ፣ ሌላ ነገር ችግር ተፈጥሮ እንዲሁም የሚለያዩ ነው የሚመስለው ማለት ነው። እና ሌላው እንግዲህ አቶ አምነን ለአያቱ እያንዳንዱን ነገር ነግሯታል ማለት ነው፣ ስለ ድርጅቱም ሁኔታ፣ ስለ ሰይፈን ጉዳይም። ምክንያቱም ሰይፈን እንደዚህ ለሚስትነት ምርጫ
መታ እንዲሁም ደግሞ ህይወቴን ዝብርቅርቅ ያደረገችው እሷ ነች፣ የደፍሪኝ ልጅ ነች እያለ እንግዲህ እያንዳንዱን ነገር ስለ እሷ ጉዳይ እንትን ብሏል። ለካ ሁሉም በጣም እንትን ናቸው፣ እስስት ናቸው። ቆይ ግን ማንኛቸው ናቸው ትክክለኛው እያለች እንግዲህ የአቶ አምነን አያትም ማለት ነው እያሰበች ትገኛለች። ሲቀጥል ደግሞ በድርጅቱ ጉዳይ ማለት ነው እንግዲህ እንደገደለውና ራሱም እንደቀበረው ካለው ግለሰብ ከአንድ ሰው ጋር በማለት እንዴት ታምናለህ? አሳልፎ እንደማይሰጥ በምን ታውቃለህ? እያለች እንግዲህ አያቱም እጅግ በጣም ስለሱ ስትጨነቅ ነበረ ማለት ነው። ሌላው ስለ ጀሪ ጉዳይ ነው። ስለ ጀሪ ጉዳይ ማለት ነው ጀሪን አላመነቻትም። ምክንያቱም ምንድን ነው ያለችው ጀሪ በነገራችን ላይ በሌን ከደረጃ ጋር እንደወረወረቻት እሷ እንደሆነች ያው ለአቶ አምነን አያት ተናግራለች ማለት ነው። እና ምንም አላመነችበትም። እንግዲህ ስለ በሌን ራሱ ብዙ ነገሮችን የአቶ አምነን አያት መጠየቅ ጀምራለች እና ዛራንም ጠይቃለች። ብሌን ምን አይነት ልጅ ነች ምናምን ነገር የሚለውም ብሌን በጣም መልካም ልጅ ነች፣ ጥሩ ልጅ ነች፣ ብልህ ልጅ ነች እያለች ተናግራለች። እንዲሁም አቶ አምነን በጣም እንደሚወዳት እንደሚወዳት አውቃለሁ፣ ምክንያቱም ስለ እሷ ሲነሳ ይስቃል እያለች እንግዲህ ይህን ነገር በእርግጠኝነት ሆን ብላ ነው። ስለዚህ መርዝ ራሱ ብሌን አይደለም የሰጠቻት ልጇ እንዲወርድ ያደረገችው፣ እሱንም ቀስ ብዬ ደርስበታለሁ እያለች እንግዲህ ጄሪ ትክክለኛውን ነገር ሳቅ፣ ያኔ የስራሽን እሰጥሻለሁ እያለች እንግዲህ እየፎከረችላት ትገኛለች ማለት ነው። ቀጣይ ፓርት አብረን የምንጠብቅ